በጣም እንዴት ናችሁ የዩቲዩብ ፋሚሊዎች? ዛሬ ይኸውላ እቃ አንቦክስ እናደርጋለን። ወደ 6 እቃ ነው ምናምን ነገር አለን። እያንዳንዱን አንቦክስ አድርገን እናያለን። ብዙም አላወራባችሁ። ሰብስክራይብ ያላደረጋችሁ ወደ አንቦክሲንግ እንሂድ። ናቸው ምን ያህል ቀንና ምን ያህል ዶላር እንዳወጡ ኮመንት ላይ ጻፉልኝ፣ ነግራችኋለሁ። ቀጥታ አንቦክስ ወደ ማድረጉ እንግባ ማለት ነው። ከስንት እንጀምራለን? ከትንሹ ተሰል ምናምን ነገር ነው። እዚህ ጋር የእጅ አለው፣ ቀለበት አለው። ቀለበቱ መስቀል አለበት። እዚህ ጋር ደግሞ በክር መስቀልና ገመዱ አለልን። ላይት ስለሚያንጸባርቅበት ብዙም ላይታያችሁ ይችላል። ወደ ቀጣይኛው ወደ ባትሪ ነው ያመጣ ነው። ባትሪ ኦርደር ተደርገን ነው። ጭንቅላት ላይ የሚደረግ ባትሪ ነው። ይሄ ደግሞ ጭንቅላታችን ላይ የምናስበው ነው። ባትሪያችን ይሄ ነው። አብሮት ኬብል አለው፣ ትንሿ ኬብል። ባትሪያችን ይሄን ይመስላል። እዚህ ጋር ኦን ኦፍ አለው። ያፋል እና ቻርጀር መሰኪያ ቦታ አለው። ይመስላል። በመቀጠል ደግሞ እቺ መነጽር ይመስለኛል። መነጽር ነው የሚመስለው። እኔ በቅናሽ ነው ያዘዝኩት እና ጽሁፉን በደንብ ሳላነበው ነበር ያዘዝኩት። ነው ሚክስ ከለር ነው የመጣው። የመጀመሪያው ጥቁር ነው፣ ብሉ ላይት መነጽር ነው። ይህ ይመስላል። የቪላ ሚስት ገብቼ ላይት አደርጋለሁ፣ ብዙ ነገር አደርጋለሁ። ሁለተኛችን ደግሞ በነጭ ነው የመጣው። ቺማ ደግሞ ኤርፎን ይመስለኛል። ይሄ ኤርፎን ከዚህ በፊት አመተነው እናውቃለን እና አሪፍ ኤርፎን ነው። ስለዚህ ድጋሚ ያዩ ነው፣ ያበደ ኤርፎን ነው። አንቦክስ ያደረግኩት በቃ አልተደስቼበታለሁ፣ ሞካክሬው ምናምን። አሪፍ ኤርፎን ነው። ፒሲ ቻርጀር አለው። ቻርጀር ቦታና ፒሲ አለው። እዚህ ጋር ቻርጀር መጠኑ ያሳየናል። በመቀጠል ደግሞ ይችላልካለች። ይሄ ደግሞ በሰው ኦርደር የተደረጉት ኮነር ከቨር ነው። ኢትዮጵያ ውስጥ የሚገኝ ከቨር ነው። ይሄን ይመስላል። የመጨረሻችን እቃ ደግሞ ይቺ ናት። 6ኛ እቃችን ሌላ ኤርፓድ ነው። አይፎን ኬብል አለው።
ይችን ትመስላለች። ይህ ሁላ እቃ ካለ ቀረጥ ነው የገባው። 3 በኔ 3 በሌላ ሰው ነው የመጣው እና የዛሬ ቪዲዮአችን ይህን ይመስላል። ላይክ ሰብስክራይብ ማድረጋችሁን እንዳይረሳ።